በምስራቅ አፍሪካ የጂኦፖለቲካ ትኩሳት መሃል ጠቅላይ ሚኒስትር አብይ አህመድ የጅቡቲ ጉብኝትና የኃይል ሚዛኑ ፈተና ይሆናል። ኢትዮጵያ በብሪክስ አባልነቷ በመታገዝ የዶላርን የበላይነት ለመቀነስ የጀመረችው አዲስ ጉዞ በምስራቅ አፍሪካ የፖለቲካ አሰላለፍ ላይ ትልቅ ለውጥ እያመጣ ያለውን የኢትዮጵያና የሶማሊላንድ የመግባቢያ ስምምነት። ጤና ይስጥልን፣ እንደምን አላችሁ የኢትዮ ፐልስ ቤተሰቦች፣ እንዲሁም ለዚህ ቻናል አዲስ የሆናችሁ ተመልካቾቻችን በያላችሁበት ሰላምታችን ይድረሳችሁ እያልን ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና እንጋብዛችኋለን። አሁን ቀጥታ ወደ ዝርዝር መረጃዎቹ እናልፋለን። በምስራቅ አፍሪካ የጂኦፖለቲካ ትኩሳት መሃል ጠቅላይ ሚኒስትር አብይ አህመድ የጅቡቲ ጉብኝትና የኃይል ሚዛኑ ፈተና ይሆናል። በግብጽና በጅቡቲ መካከል የተፈረሙ ስምምነቶች እንዲሁም የእስራኤል የሶማሊላንድ እውቅና በፈጠሩት አዲስ ቀጠናዊ ድባብ ውስጥ የጠቅላይ ሚኒስትሩ ጉዞ የኢትዮጵያን ብሔራዊ ጥቅም ለማስጠበቅ ያለመ መሆኑ ተነግሯል። ጠቅላይ ሚኒስትር አብይ አህመድ በትላንትናው ዕለት ወደ ጅቡቲ አምርተው ከፕሬዚዳንት ኢስማኤል ኡመር ጌሌ ጋር የጥልቀት ውይይት አድርገዋል። ጠቅላይ ሚኒስትሩ በጉብኝታቸው ወቅት የዶራሌ ሁለት ገብ ወደብና የሆራይዘን የነዳጅ ማከማቻ ተርሚናልን ጎብኝተዋል። የኢትዮጵያ መንግስት ዋነኛ ዓላማ የኢትዮ ጅቡቲ የባቡር መስመርን በመጠቀም ስትራቴጂካዊ የሆኑ እንደ ነዳጅና ማዳበሪያ ያሉ ምርቶችን የማጓጓዝ አቅምን ወደ ላቀ ደረጃ ማሻገር እንደሆነ ተገልጿል። ሆኖም ይህ ጉብኝት ግብጽ በጅቡቲ የዶራሌ ወደብና በታዳሽ ኃይል ዙሪያ ከጅቡቲ መንግስት ጋር በርካታ ስምምነቶችን በፈረመችበት ሳምንታት ጊዜ ውስጥ መከናወኑ ጉዳዩን ፖለቲካዊ ትርጉም እንዲላበስ አድርጎታል። በቅርቡ እስራኤል የሶማሊላንድን ነጻነት እውቅና መስጠቷን ተከትሎ በቀጠናው አዲስ የኃይል ሚዛን እየተፈጠረ ይገኛል። ጅቡቲ ይህንን የእውቅና እርምጃ በጽኑ ስትቃወም፣ ኢትዮጵያ ደግሞ ከሶማሊላንድ ጋር በፈረመችው ለመግባቢያ ሰነድ ምክንያት ከጎረቤቶቿ ጋር ያላት ግንኙነት አሁንም ጥረት ውስጥ ይገኛል። በዚህ መሃል የግብጽ በጅቡቲ መገኘት የኢትዮጵያ የባህር በር ፍላጎቷን ለማስጠበቅ የምታደርገውን ጥረት ፈታኝ ሊሆን የሚችል እንደሚሉ ተንታኞች ይናገራሉ። ጠቅላይ ሚኒስትሩ ለጅቡቲ መንግስት የሰጡት መልእክት ግልጽ ነው። ኢትዮጵያ ለጅቡቲ ያላት የታማኝነት አቋም የማይናወጥ ቢሆንም የስትራቴጂካዊ ጥቅሞቿን መከበር ግን በጽኑ ትሻለች። በተለይም ጅቡቲ ለ6 አዳዲስ የኢትዮጵያ ሎጂስቲክስ ኩባንያዎች የስራ ፍቃድ ለመስጠት መዘግየቷ በሁለቱ አገራት የንግድ ልውውጥ ላይ የራሱን ጥላ አጥሎ መቆየቱ ይታወቃል። ይህ የጠቅላይ ሚኒስትሩ ጉብኝት እነዚህን ማነቆችን በመፍታት የኢትዮጵያን ብሔራዊ ጥቅም ለማስጠበቅ ያለመ እንደሆነ ይታመናል። የኢትዮጵያ የባህር በር ጥያቄ እና የቀይ ባህር ጂኦፖለቲካ ወዴት ያመራል? ጅቡቲ በኢትዮጵያና በግብጽ መካከል የምትከተለው የዲፕሎማሲ ሚዛንስ ምን ሊሆን ይችላል? የሚሉ ጥያቄዎች የአካባቢ ተመልካቾች ትኩረት ሆነዋል። ክብራትና ክብራን ተመልካቾቻችን የቀጠናው ፖለቲካዊ ፍጫ የኢትዮጵያን የባህር በር ፍላጎት ያሳካ ይሆን ወይስ ተጨማሪ መሰናክሎችን ይፈጥራል? የእናንተን ግምት በኮሜንት መስጫው ላይ አጋሩን። ቪዲዮውን ከወደዳችሁት ላይክ በማድረግ ለሌሎችም አጋሩ። ኢትዮጵያ በብሪክስ አባልነቷ በመታገዝ የዶላርን የበላይነት ለመቀነስ የጀመረችው አዲስ ጉዞ መንግስት ከዋና ዋና የንግድ አጋሮቹ ጋር የሚያደርገውን የንግድ ልውውጥ በሀገር ውስጥ ገንዘብ ለማከናወን የሚያስችለውን ዝግጅት እያጠናቀቀ መሆኑ ተሰምቷል። ኢትዮጵያ ወደ ብሪክስ መግባቷን ተከትሎ በተለይም ከቻይና፣ ከሩሲያ እና ከህንድ ጋር የምታደርገውን ግዙፍ የንግድ ልውውጥ በዶላር ፋንታ በሀገራቱ የገንዘብ ኖቶች ለመፈጸም የሚያስችሉ የሁለትዮሽ ስምምነቶች ላይ እየተወያየች ትገኛለች። ይህ ዲዶላራይዜሽን ተብሎ የሚጠራው ውህድ በሀገሪቱ ላይ ያለውን የውጭ ምንዛሬ እጥረት በከፍተኛ ሁኔታ ይቀንሳል ተብሎ ይታመናል። ይህ እርምጃ መንግስት በቅርቡ ይፋ ካደረገው የ1.3 ትሪሊዮን ብር የኢኮኖሚ መነቃነቃት ጋር እየተቆራኘ ነው። የብሪክስ አባል ሀገራት በኢትዮጵያ የኢንዱስትሪ ፓርኮች እና በታዳሽ ኃይል ዘርፍ ላይ ያላቸውን ተሳትፎ ለማሳደግ ቃል መግባታቸው ሀገሪቱ ከአንድ የገንዘብ ምንጭ ላይ ያላትን ጥገኝነት ወደ ባለብዙ አማራጭ እንድታሻገር መንገድ የሚከፍት ነው።
ተንታኞች እንደሚሉት ይህ አሰራር ወደ ተግባር ሲቀየር የሸቀጦቹ ዋጋ እንዲረጋጋና የብርን የመግዛት አቅም እንዲሻሻል ትልቅ እገዛ ያደርጋል። ሆኖም የዓለም አቀፉ የገንዘብ ድርጅት IMF እና የዓለም ባንክ ይህንን የብሪክስ የገንዘብ ስትራቴጂ በምን መልኩ እንደሚቀበሉትን የሚጠበቅ ይሆናል። ኢትዮጵያ በብሪክስ በኩል የምታገኘው የኢኮኖሚ አማራጭ የዶላርን ናዳ ሊያስቆመው ይችላል ብላችሁ ታስባላችሁ ወይስ የዓለም አቀፍ ተቋማት ተጽዕኖ ይቀጥላል? ሐሳባችሁን በኮሜንት መስጫው ላይ አጋሩን። በተለይም እስራኤል ለሶማሊላንድ ነጻነት እውቅና ለመስጠት መቃረቧን ተከትሎ የኢትዮጵያ የባህር በር ፍላጎት ወደ አዲስ ምዕራፍ ተሸጋግሯል። የታመኑ የመረጃ ምንጮች እንደጠቆሙት እስራኤል ለሶማሊላንድ እውቅና ለመስጠት መወሰኗ በኢትዮጵያና በሶማሊላንድ መካከል የተፈረመው የመግባቢያ ስምምነት ወደ ተግባር እንዲቀየር ትልቅ ግፊት ፈጥሯል። ይህ እርምጃ ኢትዮጵያ በሉጋያ በኩል የባህር ኃይል ጦር ሰፈር ለመገንባት እና የወደብ ባለቤት ለመሆን ለጀመረችው ጥረት ዓለም አቀፍ ድጋፍ ሊሆን እንደሚችል ተገምቷል። ሆኖም ይህ ሂደት በሞቃዲሾና በካይሮ በኩል ከፍተኛ ተቃውሞ እያስነሳ ይገኛል። የኢትዮጵያ ባህር ኃይል በታሪክ ለመጀመሪያ ጊዜ በቀይ ባህር ዳርቻ ላይ ለመቀመጥ እያደረገው ያለው ዝግጅት በቀጠናዊ የጂኦፖለቲካ ትኩሳቱን ከፍ አድርጎታል። ጅቡቲ ይህንን እንቅስቃሴ በስጋት የምትመለከተው ሲሆን፣ ግብጽ በበኩሏ በሶማሊያ በኩል ያላትን ወታደራዊ መገኘት ለማጠናከር እየጣረች ነው። የኢትዮጵያ መንግስት ግን ስምምነቱ ለማንም ሀገር ስጋት እንዳልሆነ እና የሀገሪቱን የህልውና ጥያቄ ለመመለስ ያለመሆኑን ደጋግሞ ገልጿል። በቀጣዮቹ ሳምንታት የስምምነቱ ዝርዝር ሰነድ ይፋ ይሆናል ተብሎ የሚጠበቅ ሲሆን የኢትዮጵያና የሶማሊላንድ የቴክኒክ ባለሙያዎች በጋራ እየሰሩ መሆኑ ተሰምቷል። የስምምነት የኢትዮጵያን የኢኮኖሚ ጥገኝነት ከመቀነሱም በላይ በአፍሪካ ቀንድ ያላትን ስትራቴጂካዊ ተጽዕኖ ወደ ላቀ ደረጃ ያሸጋግራታል። ክቡራትና ክቡራን ተመልካቾቻችን የኢትዮጵያና የሶማሊላንድ ስምምነት ለአካባቢው ሰላም ወይንስ ለተጨማሪ ውጥረት ምክንያት ይሆናል? የእስራኤል እውቅናስ በኢትዮጵያ ላይ የሚኖረው ተጽዕኖ ምን ሊሆን ይችላል? ሐሳባችሁን በኮሜንት መስፈርጫ ላይ አጋሩን። ለዛሬ ያዘጋጀንላችሁ መረጃዎች እነዚህ ነበሩ። እንዲህ ያሉ ወቅታዊና ሚዛናዊ መረጃዎች በፍጥነት እንዲደርሷችሁ ቻናላችንን ላይክ እና ሰብስክራይብ በማድረግ የኢትዮ ፐልስ ቤተሰብ ይሁኑ። መረጃው ለሌሎችም እንዲደርስ ሼር ማድረጋችሁን አትዘንጉ። የደውል ምልክቷን በመጫንም ዘውትር ቀዳሚ ይሁኑ። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም ለሀገራችን፣ ሰላም ለሁላችሁ። ቻው።